ዛሬ በዓለም በጨጓራ በሽታ ተኝቼን ያሳለፍኩት። ዛሬ የጨጓራ በሽታ መድኃኒት የምታውቁ ሰዎች መላበሉኝ። በቃ በተለይ በዓል ሲመጣ የሆነ ችግር አለበት። ግን ልጆችም ስላሉኝ ባለቤቴም ስለነበረ ነይ ተነሺ ሲሉ የበዓል ድባቡን ለማምጣት ቤቱን ለማዘገጃጀት እንደምታዩት ልጆቼን አለባብሼ እኔም ለባብሼ በዓሉን ለማክበር ተነስተናል። በዓሉን በቆንጆ ድባብ ነበር የተቀበልነው። እናንተ ጋር በዓል እንዴት ነው? በዓሉ የመብላትና የመጠጣት ብቻ እንዳይሆንብን በረከትን መስራት አለብንና ወደ ሙታን ሳማ ቅዱስ ሚካኤል አንድነት ገዳም ልውሰዳችሁ። በእናንተ ደጋግ ኢትዮጵያውያን በዘረጋችሁት ቀና እጅና ባደረጋችሁት ገዳሙ የመነኮሳቱን ችግር የሚያቃልሉ በርካታ ስራዎችን በመስራት ላይ ይገኛል። ከነዚህም መካከል የአባቶች በዓትና የቅዱስ ሚካኤል ህንጻ ቤተክርስቲያን በዚህ መልኩ በመስራት ላይ ይገኛሉ። እንዲሁም የአብነት ትምህርት ቤቱ፣ ዓለማዊ ትምህርት ቤቱና ለአካባቢው ማህበረሰብም ትልቅ ግልጋሎት እንደሚሰጥ የሚታመነው ከፍተኛ ደረጃ ክሊኒክም ስራውን በጥሩ ሁኔታ በመሰራት ላይ ይገኛል። ቅዱሳን አባቶቻችን ጀምረው ያልጨረሱት የለምና እኛም የጀመርነውን ለፍጻሜ ለማድረስ ንግድ ባንክ 1044259831 በአቢሲኒያ ባንክ 14102944 የተለመደው ድጋፋችሁ አይለየን። ቅዱስ ሚካኤል ይስጥልን። መልካም በዓል።